አሁን የምንገኘው በአሪፈታ ደብረጽዮን ቅድስት ማርያም ቤተክርስቲያን ቅጽረ ግቢ ነው። እቺ ቤተክርስቲያን የተመሰረተችው 2013 ናሴ ገደማ ሲሆን ቅዳሴ ቤቷ የተከበረው ናሴ 21 ነው። አሁን 5ኛ አመቷን እያስቆጠረች ነው። እቺ ቤተክርስቲያን እጅግ በጣም ድጋፍና የእናንተ እርዳታ የሚያስፈልጋት ቤተክርስቲያን ናትና እጅግ በጣም ጠባብ ግቢ ነው ያለው። 2000 ካሬ አይሆንም። እሱም ደግሞ የመሬት ዕዳ ስላለብን ባካችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊያንና መንፈሳዊያት ልጆቻችን በውስጥም በውጭም አጉራት ያላችሁ መንፈሳዊ እርዳታና ድጋፋችሁ ስለሚያስፈልጋት እቺ ቤተክርስቲያን ካህናት አባቶች ሳይበተኑ ምእመናኑ ሳይበተኑ እንደዚህም ደግሞ ቤተክርስቲያኗ ሳትዘጋ የቅን ወይ ደግሞ የቀናም ትብብራቸውና ድጋፋቸው ስለሚያስፈልጋች ድረሱን። በዚህ በታች በሚገኘው የቤተክርስቲያኑ ንግድ ባንክ አካውንት 1045 48 66 437 ላይ አስራት በኩራታቸውን እየላካችሁ እንድታግዙና ከቤተክርስቲያናችን ጎን እንድትቆሙ በልዑል እግዚአብሔር ስምና በድንግል ማርያም በቃል ኪዳኗ ስም እንጠይቃችኋለን። ስለምታደርጉ ቀና ትብብራችሁ ሁሉ በቅድሚያ እናመሰግናችኋለን። እግዚአብሔር ይስጥልን። እግዚአብሔር ባርካችሁ።